ሳይታሰቡ የተፈጠሩ ድንቅ የዕለት ተዕለት ምግቦችና አስገራሚ አመጣጣቸው። በየቀኑ የምንጠቀማቸው ነገሮች ከምንበላው ምግብ እስከምንይዘው ስልክ ሁሉንም አንድ ሰው ተቀምጦ በጥንቃቄ አቅዶ የሰራቸው ይመስላል። እውነታው ግን ከዚህ የተለየ ነው። ዛሬ የምናያቸው ታላላቅ ግኝቶች የተፈጠሩበት በቤተ ሙከራ ስህተት፣ በንዴት አሊያም በአጋጣሚ ነው። ዛሬ በድንቅ እውቀት ቻናላችን ዓለማችንን የቀየሩ 3 ነገሮችንና አስገራሚ አጀማመራቸውን እናያለን። እስከ መጨረሻው አብራችሁን ቆዩ። በተለይ የሶስተኛው ታሪክ ጭንቅላታችሁን ሊበጠብጠው ይችላል። ታሪኩ የሚጀምረው በ1853 አሜሪካ ውስጥ ነው። ጆርጅ ክረም የተባለ አንድ ታዋቂ ሼፍ ነበር። አንድ ቀን አንድ ደንበኛ ሬስቶራንቱ መጥቶ የተጠበሰ ድንች አዘዘ። ነገር ግን ድንቹ ሲቀርብለት በጣም ወፍራም ነበር። አልበሰለም ብሎ መለሰለት። ጆርጅ በድጋሚ ሰርቶ አቀረበለት። አሁንም ድንቹ በጣም ወፍሯል ሲል ድጋሚ መለሰበት። ጆርጅ ክረም በደንበኛው ድርጊት በጣም ተናደደ። ሊበላው የማይችልበት አድርጌ ልስራው ብሎ በማሰብ እንደ ወረቀት አቅጥኖ ሰራለ። ከዛም በጋለ ዘይት ውስጥ ጠብሶ በጨው አጥለቅልቆ አቀረበለት። ጆርጅ ደንበኛው ይናደዳል ብሎ ቢጠብቅም የሆነው ግን ተቃራኒ ነበር። ደንበኛው ይህማ እስካሁን ከበላኋቸው ምግቦች ሁሉ ይበልጣል ብሎ አደነቀው። ዛሬ በየዓመቱ በቢሊዮን የሚቆጠር ዶላር የሚሸጠው ድንች ቺፕስ በዚሁ መልኩ በንዴት ተወለደ። ወደ ሌላው አስገራሚ ነገር እንለፍ። ምግብ ለማሞቅ የምንጠቀምበት ማይክሮዌቭ መጀመሪያ የተሰራው ለምግብ አልነበረም። በ1945 ፐርሲ ስፔንሰር የተባለ መሐንዲስ ለጦር መርከቦች የሚሆን የራዳር መሳሪያ እየሰራ ነበር። በአጋጣሚ መሳሪያው አጠገብ ቆሞ ሳለ በኪሱ ውስጥ የነበረው ቸኮሌት መቅለጥ እንደጀመረ አስተዋለ። ፐርሲ ቸኮሌቱን ያቀለጠው የራዳር ሞገዶች መሆናቸውን ወዲያውኑ ተረዳ። ሌላስ ምን ያቀልጥ ይሆን ብሎ በቆሎ አመጣ። በቆሎው ወዲያውኑ መፈንዳት ጀመረ። በዚህ አጋጣሚ በሃያኛው ክፍለ ዘመን በኩሽና ውስጥ ትልቅ አብዮት የፈጠረው ማይክሮዌቭ ተገኘ። የመጀመሪያው ማይክሮዌቭ ግን እንደ ዛሬው ቀላል አልነበረም። የፍሪጅ ያህል ግዙፍና በጣም ከባድ ነበር። ሶስተኛው አስገራሚ ነገር ኮካኮላን የማይጠጣ ሰው አለ ለማለት ይከብዳል። ግን ይህ መጠጥ መጀመሪያ የተሰራው ለራስ ምታትና ለጭንቀት ማስታገሻ ተብሎ እንደነበር ያውቃሉ? ጆን ፔምበርተን የተባለ የፋርማሲ ባለሙያ ከጦርነት በኋላ የነበረበትን የህመም ስሜት ለማስታገስ መድኃኒት እየቀመመ ነበር። ቅመሙን ሰርቶ ከጨረሰ በኋላ በአጋጣሚ ከተራው ውሃ ይልቅ ጋዝ ካለው ውሃ ጋር ቀላቀለው። የቀመመው ነገር መድኃኒቱ ቀርቶ እጅግ የሚጣፍጥ መጠጥ ሆነ። ጆን ይህን መድኃኒት ለአንድ ብርጭቆ በ15 ሳንቲም መሸጥ ጀመረ። ዛሬ ኮካኮላ በዓለም ላይ ካሉ ውድ ድርጅቶች አንዱ ሆኗል። እንግዲህ እንዳያችሁት ብዙ ጊዜ ስህተት የምንላቸው ነገሮች ወደ ትልቅ ስኬት ሊመሩ ይችላሉ። ከነዚህ 3ቱ የትኛው ታሪክ የበለጠ አስገርማችሁ ወይም ደግሞ አመጣጡ እንዲነገርላችሁ የምትፈልጉት ሌላ ነገር ካለ ኮሜንት ላይ ጻፉልኝ። ቪዲዮው ከጠቀማችሁ ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁ እንዳትረሱ። ለቀጣይ ቪዲዮ ሳብስክራይብ አድርጋችሁ ደወሏን ተጫኑ። እስከሚቀጥለው ሰላም ቆዩ።